أهلا يا رمضان يا شهر القرآن أهلا يا رمضان مرحبا يا رمضان أهلا يا رمضان مرحبا يا رمضان يا شهر القرآن أهلا أهلا يا رمضان أهلا يا رمضان يا شهر القرآن أهلا يا رمضان مرحبا يا رمضان أهلا يا رمضان مرحبا يا رمضان يا شهر القرآن أهلا أهلا يا رمضان ስማች በአዲስ ስራ ትላለክ። አልሐምዱሊላህ በድፍረት ልበላችሁ ብቻ በሆነ ነገር ተነሳስቼ ማለት ነው። አቆም የነበረውን ትምህርት በኦንላይን ጀምሬያለሁ ማለት ነው። በኦንላይን ጀመርኩት ደግሞ ማለት ነው ሻይ እየጠጣሁ ነው። ድምጽ ትምላችሁ በነገራችን ላይ ጉንፋን ይሁን ምን ሆነ የሆነ ነገር ይዞኛል። ለማንኛውም ስሙኝ፣ ወላሂ የምነግራችሁ ነገር አለ። ጆሮ ስታችሁ ስሙኝ ማለት ነው። ምን መሰላችሁ? በዚች ምድር ላይ ደፋር ካልሆነን አንኖርም። እንግጭ ነው የምነግራችሁ። ድፍረት ከሌለን አንኖራትም። በቃ ጭራሽ እኔ ትምህርት ተማርኩት እስከ ስንት ድረስ እንደሆነ ብነግራችሁ እናንተ ትስቁብኛላችሁ። ገላላስ ትስቁብኛላችሁ። እኔ ትምህርትን በስትክክል የተማርኩት ሁለተኛ ክፍል ላይ ብቻ ነው። በስትክክል ትምህርቴን የተማርኩት ሁለተኛ ክፍል ላይ ብቻ ነው። ነገር ግን ሁለተኛ ክፍል ላይ ትምህርቴን ስማር እየኮረጅኩም ቢሆን ዜሮ አላመጣም ፈተና። ግን አባቴን በትምህርቱ ጎበዝ ነበረ፣ ተምሯል፣ ስራ ይዟል። እሱ ጎበዝ ነው አባት። ግን ደግሞ እሱ ያንን ነገር ለራሱ ተምሮ እንትን ስላለ እኔን ችላ ብሎኝ አይደለም። እኔ ራሴ ደነዝ ስለሆንኩ ጀዝባ ስለሆንኩ ነው እንጂ እሱ አላስተምርሽ ብሎኝ አይደለም። እሱ እኔም ብቻ ሳይሆን ከኔ በታች ያሉትንም ሁላችንንም ማስተማር ፈልጓል። የማስተማር ፍላጎት ነበረው ምናምን ነገር እና በልጅነቱም ስለነበረ እኔ ደግሞ የልጅነቱም ስለነበርኩኝ ደስ ብሎት በደስታ ለማስተማር ጉጉት ላይ ነበረና ለዛውም በጨረታ ማለት ነው። አያቴ እኔ ስል እሱ እኔ አያቴ እኔ ስል እሱ እኔ ያሳደገኝ አያቴ ነውና፣ ግን ማን እንዳሰናከለ ታውቃላችሁ? እኔ ራሴ ማለት ነው። ራሴ በራሴ ላይ ያደረኩት ግፍ ነው ልበላችሁ። ብቻ ነገር ብቻ ያላችሁ አሁን እዚህ ጋር እየጻፍኩ ነው ማለት እዚህ ጋር ጽሁፉ ያልተስተካከለ ይመስላችኋል። ራቅ አድርጌ ካሜራ ስለቀረጽኩ ነው እንጂ ጽሁፉን ጽፌዋለሁ። ግን ጽሁፉን እንደዚህ በድፍረት ተጻፉት ስለተማርኩ አይደለም። በነገራችን ላይ ከዚህ በፊት ሌላ ሀገር ነበርኩኝ። ከዚህ በፊት ሌላ ሀገር ስኖር እንደዚሁ ቤት ነበር። አልሐምዱሊላህ ስራ አልነበረኝም እና ቁጭ ባልኩበት እንደዚህ አይነት ደብተር ነበረኝ። በሱ እስክሪብቶ ይዤ ቁጭ ብዬ ዝም ብዬ ምን ይሄ ነው በዚህ ወጣ በዚህ ገባ ያልተባለ ነገር እዘቀዝቅ ነበረ። ዝም ብዬ በቃ ማለት ደስ ይለኛል ልበል እኔ አላቅም፣ ብቻ ነገር እጽፋለሁ ዝም ብዬ ማለት ነው። እና በዛ ያው ጽሁፉ ብዙም እንትን አላለኝም። የሆነ ጊዜ ደግሞ በሰፊ ደግሞ የጻፉትን አንስቼ ደግሞ አሳያችኋለሁኝ። ግን እዚህ ጋር በድፍረት የዛን የዛሬ 2 ዓመት ምናምን በድፍረት ባህሪን እያለሁ በድፍረት ዝም ብዬ እናቴ ዝም ብዬ የሆነ ያልሆነ ጽፍ ነበረና እዚህ ጋር አሁን እኔ ምን ልላችሁ ፈልጌ መሰላችሁ ቤተሰቦቼ፣ ደፋርን ነው ድፍረት ይኑራል። የምሬን ነው የምላችሁ። ድፍረት ከሌለን አንነሳም፣ እንወድቃለን። እሺ አንነሳም። ምክንያቱም ደግሞ እናውቃለን ምንም ሰው እስኪነግረን ድረስ ወይ የሆነ ሰው የሆነ አካል መጥቶ እስኪያስረዳን ድረስ ምናምን ነገር ላ አያስፈልግም። ራሳችን ማወቅ አለብን። አሁን እኔ እዚህ ጋር በፊት ትምህርት ካቆምኩኝ ራሱ ብዙ እንትን ብዬ ነው የመጣሁትኝ።
በልጅነት የነበረ ማለት በቃ ልጅነት አለ ወደ ሀያዎች ምናምን ሳልገባ ነበረ ወደ ስደት የመጣሁትና ግን በዛን ሰዓት ምን አለ መሰላችሁ ትምህርቴ ላይ ጎበዝ ባልሆንም ትምህርት ቤት ማሄድ ግን ምኞቴ ነበረ። ተረዳችሁኝ? እዚህ ጋር ዛሬ ስለ ትምህርት ወላሂ ላዝም ድጋሚ እሰራለሁኝ ቪዲዮ ስለ ትምህርት። እኔ ምን ያህል እንደተጸጸትኩ ነው የምነግራችሁ። ምን ያህል እንደተጸጸትኩ ነው የምነግራችሁ። ይሄንን ቪዲዮ የሚሰራው ፌብራሪ 2018 ዓመተ ምህረት ፌብራሪ ነው። ቀን 17 ነው ዛሬ። ረመዳን ነገ ነው ዛሬ። ይህንን ቪዲዮ መሰራላች ማለት ነው። ለታሪክ ይቀመጣል ኢንሻአላህ። በአላህ ፍቃድ ደግሞ ለዛሬ አመት ቆንጆ ውጤት ቆንጆ ለውጥ ይዤላችሁ እመጣለሁ። ወላሂ ላዝም ኢንሻአላህ ብቻ በአላህ ፍቃድ። እናንተ ደግሞ ዱአ አድርጉልኝ። እዚህ ጋር ከሆኑት ልጆች ጋር ተመካክረን ነው የያዝነው ስራ ነበረና ያንን እያደረኩ ነው፣ እየጻፍኩ ነው። በመሃል ደግሞ ማለት ነው ምን ውስጥ እንደመሄድ ታውቃላችሁ? ትንሽ ተለቅ ስል ማለት ነው ትንሽ ተለቅ አልኩኝና እንዴ እኔ እንደዚህ ትልቅ ሆኜ ትምህርት ቤት እላለሁኝ ከኔ እናት የሚመስሉ እኮ ይማራሉ። እኔ ግን ኩራት ወጋግቶኝ ወላሂ ሴጣን ይዞኝ አልሐምዱሊላህ ግን አሁን ለቆኝ ትምህርቱን እየወደድኩት ግን በራሴ እንትን ነበረና ይሄ እውቀት አይደለም ጅልነት ነው። ይሄ አለማወቅ ነው። ይሄ እውቀት የሚባል ነገር የለንም። በነገራችን ላይ ሌላ ድምጽ በመሀል እየገባ ካስቸገራችሁ ሶሪ። ሴትዮ እዛ እየለፈለፈች ነው፣ ስልክ እያወራች ነው። እንኳን ደረሳችሁ ምናምን እየተባባለ እና ዛሬ አልሐምዱሊላህ ጽሁፍ ምን አለ መሰላችሁ ዛሬ ዝም ብዬ ደብተር ሳይ ምናምን ነገር እንደባለፈው መጽሐፍ እንትን ምኞት ነበረኝ ምናምን ነገር እና አሁን ደግሞ ደወሉልኝና ጓደኞቼ እንደዚህ እነሱም እንደኔ ናቸው። እነሱ ሶሻል ሚዲያ ላለቱም እንጂ እነሱም እንደኔ ናቸው እና በሶሻል ምንድነው በኦንላይን እንማር ብሎኝ በእነሱ የመጣ ነው። በኦንላይን እንማር ብሎኝ ነው። ብቻ ሲሳካልሽ ባሉኝ። የምር እንደዚህ ስስታ መሆንላ በመሀል ደግሞ የሚጥለው ነገር እኮ አለ። በመሀል በቃ እንዴ ምን ያስጨነቀኝ የሚለው ነገር ምን ይዞኝ ነው? እሺ ባላ ምን ይዞኝ ምን ሆኜ ነው? እዚህ ጋር የምታዩት ሻንጣይ ማለት ነው። ሻንጣይ ማለት ነው። ዛሬ ረመዳን መጀመሪያ ጊዜ የሚያዝበት ቀን ነው። ፏ ብዬ ታጥቤ ምናምን ነገር ልብስ ቀይሬ ምናምን ነገር የቲክቶክ ቪዲዮ ሰራለሁ ብዬ ነበረ ያሰብኩት የነበረው። እንደዛ ብዬ ሻንጣ ወጣውኝና ከፍቼ ነበር። ይኸው ልላችሁ ነበረ ለካ ቪዲዮ መጀመሪያ ቀርጬ ነው። ሻንጣ ከፍቼ ከዛ ደብተሩን ሳይ ሻንጣ ስከፍት ወላሂ ላዝም ከልብስ በፊት እስክሪብቶ ነበር ያየሁት። ብዙ እስክሪብቶ ነው ይዤ የመጣሁት ከኢትዮጵያ። የትምህርት በጣም ነው ፍቅሩ ያለኝ፣ ግን ምን ያደርጋል እማራለሁ ስል ወደ ቲክቶክ፣ በተለይ ደግሞ ይህንን ስልክ ከያዝኩ በኋላ እማራለሁ ስል አሁን ደግሞ ጭራሽ ስልኩን ሁለት አድርገ ሸጣንም ሁለት ሆኗል። አውዝ በእናቱን አሁን አቃጥለዋለሁ ታላችሁ። ጭራሽ አንዱን እስቀምጬ አንዱን እስቀምጬ ቲክቶክ ላይ ፍጥጥ ምንድን ነው ያለው? ቲክቶክ ላይ የኔን ቪዲዮ የሚያይ አንድ ሰው የለም። ለምን? ስላልተማርኩ። እኔ ግን በሰው ቪዲዮ ላይ ፍጥጥ ብዬ መዋል አራበድኩኝ። እናንተ ይኸው እዚህ ጋር ጫል እያለሁ በቃ ሀሳብ ውስጥ ነ ከራሴ ጋር ምን እየሰራው ነው እያልኩ ነው፣ ምን እየሆንኩ ነው። ከዛ አይልና የምር ብዙ ነገር ትዝ ይለኛል። ማለት ይሉንታ ይሰብረናል። በነገራችሁ ላይ ይሉንታ በጣም ሰብረናል። እኔ በጣም ይሉንታ አለኝ። ሰው ማለት ይሉንታ በጣም ነው የምፈራው። የምረን ይሉንታ በጣም ነው የምፈራው። ከይሉንታ ራቁ። ከይሉንታ ርቃችሁ እራሳችሁን ጠብቁ ነው የምለው እኔ። ሌላ ምንም የምለው ነገር የለኝም። ከይሉንታ ራቁ። በቃ ከይሉንታ በጣም ሲበዛ ከይሉንታ ራቁ ምናምን። ምክንያቱም ይሉንታ እኛን ይሰባብረናል እንጂ ምንም ለእኛ የሚጠቅመን አንዳች ነገር የለም። ተረዳችሁኝ? ለእኛ አንዳች የሚጠቅመን ነገር የለም። ኑ አብረን ምንሰራ ለእኛ የሚጠቅመን የሆነ ነገር ምናምን ነገር ለእኛ የሚጠቅመን። ለምሳሌ እኔ አሁን ዛሬ ኦንላይን ይህን የጀመርኩትን ስራ ማለት ነው ጀምሬ እየሰራው ምናምን ነገር
አንድ ለውጥ ቢያመጣ ለእኔ ለውጥ ነው። ግን ከዛ ሁሉ እኔ ምንድን ነው የማደርገው? የሰዎችን ቪዲዮ ቲክቶክ ማየት። አረ ቲክቶክ የሚሰሩ ሰዎች መተት አድርጋችሁ ነው መሰለኝ የሚሰሩት።